ሰላም ጤና ይስጥልኝ ማይኮ ባላለው እንኳን ወደ ቻናሌ በሰላም መጣሽ። እንግዲህ ውድ ከሆነው ጊዜሽ ላይ ቀንሰሽ በሰጠሽኝ አጭር ደቂቃዎች ውስጥ አሪፍ ነገሮችን እንደምታገኝ ተስፋ አደርጋለሁ። አዋሽ ካብጣለሁ ቺክ አይደለች እንዴ? እንኳን ለሷ ለአንተም ለጨጓራው ተነስቻለሁ። ምን ይላል ባካችሁ? እና ወደ አንቺ ስንመለስ የምትወጂውን ወይም የምትፈልጊውን ነገር መናገር አቁሚ። እያንዳንዷ ሴት እነዚህን ጥያቄዎች ወንዶች ይጠይቋታል። ምን ማድረግ ትፈልጊያለሽ? ምን መብላት ትፈልጊያለሽ? ከወንድ ልጅ ምን ያስደስተሻል? በህይወትሽ ምንድነው የምትፈልጊው? እንደዚህ ነው አይደል የምንጠይቃችሁ? ለምን ይመስልሻል? ምክንያቱም ወደ ልብሽና ቀሚስሽ የሚወስደንን መንገድ እየዘረጋን ነው። አንቺ ደግሞ ግብአቶችን እያቃበልሽና የመንገዱን ካርታ ስለሽ እየሰጠሽን ነው። በነፃ እንዴት እንደምናሸንፍሽ እየነገርሽን ነው። እና ለሚቀጥሉት 2 ሳምንታት ቴክስት ጧት ሲላክልሽ ደስ ይልሻል? በየቀኑ እንዴት አደርሽ የኔ ማር አለሜ እያልኩ ቴክስት ሳደርግ ኩኩሉ አይቀድመኝም። ቸኮሌት ትወጃለሽ? ቸኮሌት ከእጅ አይጠፋም። ለአበባ ፍቅር አለሽ? የኔ ቆንጆ ላልተወሰነ ጊዜ እግርሽ አቧራ አይነካም፣ ይጎዘጎዝልሻል። አንቺነትሽና የምትወጃቸው ነገሮች አይደሉም የማረኩን። የምንፈልገውን ነገር ለማግኘት አጭሩንና ፈጣኑን መንገድ ነው እያሰስን ያለነው። የምትወጂውን ወይም የምትፈልጊውን ነገር ለወንዱ መናገር አቁሚ። እነዚህን ጥያቄዎች በአሪፉ መመለሻ መንገዶችን ላሳይሽማ። ከወንድ ልጅ ምን እንደሚያስደስትሽ ሲጠይቅሽ መስፈርትሽን ጠበቅ አድርገሽ ማስቀመጫ እድልሽ ነው። ሚስቱን በተለየ መልኩ ለመንከባከብ ከምቾት ዓለሙ ወጣ ብሎ የሚያስብ ወንድ ያስደስተኛል። አዳዲስ ነገሮችን ለመማርና ለማድረግ ዝግጁ የሆነ ወንድ፣ ንቁና ደስተኛ ወንድ፣ ከራሱ በላይ ስለሌሎች የሚያስብና ለሌሎች ጭምር የሚኖር ወንድ እወዳለሁ። ይሄው እኮ ጥያቄዎቹን በሙሉ መልሰሻል። እኛ ወንዶች ደግሞ ከፊል ደደቦች ነን። እውነቴን ነው እኮ ምልሽ። ስለዚህ የምርም የሚያስደስትሽንና የምትወጂውን ነገር የነገርሽው ይመስለዋል። ነገር ግን አንቺ የነገርሽው ከሱ የምትጠብቂውን ነገር ነው። በዛ ላይ እጅግ በጣም ዘና ባለና አማላይ በሆነ መልኩ ስለነገርሽው እንደዛ አይነት ወንድ ለመሆን ይጋጋጣል። ወደ ልብሽ የሚመራውን መንገድ ካርታ አልሰጠሽውም። ይልቁንም መንገዱን ክፍት አድርገሽ ትተሽዋል። እንዴት አድርጌ ነው ንቁና ደስተኛ ወንድ መሆን የማሳያት? እንዴት አድርጌ ነው ሚስቴን ለማስደሰት ማልወጣው ተራራ ማልፈነቅለው ድንጋይ አለመኖሩን ማሳያት? አዳዲስ ነገሮችን ለመሞከር ዝግጁ መሆኔን ለማሳየት ምን ማድረግ እችላለሁ? እሷ የምትፈልገው አይነት ወንድ መሆኔን እንዴት ላሳያት እችላለሁ? አየሽ አይደል? አሁን ላይ እሱ ለአንቺ ፐርፌክት ነው ብሎ የሚያስበውን አይነት ወንድ ለመሆን ሲጥር ታይዋለሽ እንጂ አንቺ በነገርሽው መሰረት አበባና ቸኮሌት ይዞ ልብሽን አይሰርቀውም። ገብቶሻል? በዚህ መልኩ ትክክለኛ ማንነቱን ማየት ትችያለሽ። በተጨማሪ ደግሞ ይሄ የመጠቅለል መንፈስ የተወጋዩ ታዩ። አሁን አሜን አለማለትሽ በኋላ ሲገባሽ ይቆጭሻል። የአብዛኞቹ የጠንካራነን ወንዶችን ከራስ ጸጉራቸው እስከ እግር ጥፍራቸው አብጠርጥረን እናውቃቸዋለን ባይ ሴቶች መሰረታዊ ድክመት ወንዶች ሁሉ አንድ ናቸው ብለው መደምደማቸው ነው። እንግዲህ ቁርጡን ልንገርሽ እናት ዓለም፣ የአብዛኞቹ ሴቶች መጠቂያ ክፍተት ይሄ አመለካከት ነው። እንዴት ማለት ጥሩ፣ ሁሉም ወንዶች ሌባ፣ አስመሳይና አታላይ ናቸው በሚባሉባት ዓለም ውስጥ አንድ ወንድ እውነተኛ ምስኪንና ታማኝ መስሎ ከቀረበ ጌም ኦቨር ነው እኮ። ለዛ ነው አንዳንድ ሴቶች ደጋግመው የሚጎዱት። ወንዶች ሁሉ ሌባ ናቸው፣ አስመሳይ ናቸው፣ ወንዶችን በደንብ ነው ማውቃቸው ካልሽኝ ትክክለኛ ማንነቴን አውልቄ የበግ ለምድ ለብሼ እመጣለሁ። ስለዚህ ሌላውን ወንድ በመዘንሽበት አይን ሁሉንም አትመዘኝ። ሁሉም ወንድ አትበይ። እከሌና እከሌም በየራሳቸው ሚዛን መዝነሽ ማን ከማን በምን እንደሚከፋና በምን እንደሚሻል መዝኝ። በጅምላ መናገር ይበልጥ ያስጠቃሻል። ሌላው ደግሞ ነገሮችን ቀስ በቀስ በአንድ ጊዜ አንድ እርምጃ ብቻ እየተራመድሽ ገምግሚ። እያልኩሽ ያለውት እሱ ክንፍ አውጥተን እንብረር ሲልሽ ክንፍ ምን ያደርጋል እንዲሁ ብንበርስ አትበይ። ረጋ በይ ማኪያ። ለሁለታችሁ አንቺ አስተውይ። አብራሽ ስትከንፊ ለተሰበርሽው እሱ ብሎኝ ነው ማለት ውሃ ያነሳል። ይሄን ቪዲዮ ድምጹን አጥፍቶ እየተከታተለ ላለው ጺማም የምናወራው ነገር ልሳን ሆኖበታል። እና ልጅ ሲስቱካ እንቁላል ቀስ በቀስ ብለን እንዝጋት። ይሄን ይመስላል እንግዲህ። ያልገባሽ ወይም ያልተስማማሽበት ጉዳይ ካለ ከስር ኮሜንት ላይ አስቀምጪልኝ። ላይክ ሳታደርጊ ዝም ብለሽ ኮምኩመሽ መውጣት ስግብግብ ነጋዴነት ነው። አንቺ ደግሞ ነጋዴ ሆንሽ እንደሆነ እንጂ ስግብግብ እንኳን አይደለሽም። የበለጠ ደግሞ ቴሌግራም ላይ @mycohelp ብለሽ ብትፈልጊኝ የሆድ ወዳችንን ማውራት እንችላለን። አስታ ኢንቶንሴስ አዲዮስ።